ሰላም ዛሬ የምናየው ፊልም ፌል ይሰኛል። ይህ ፊልም ዝም ብሎ ተራ አክሽን አይደለም። የሰው ልጅ የህልውና ትግል መጨረሻው የት ድረስ እንደሆነ የሚያሳይ ድንቅ ፊልም ነው። እስቲ አስቡት፣ በምድረ በዳ የሰው ዘር በሌለበት ከሰማይ በስተቀር ምንም በማይታይበት በ600 ሜትር ከፍታ ላይ ብትቀረቀሩ ምን ታደርጋላችሁ? ዛሬ የሁለት ጓደኛሞች አስገራሚ፣ አስፈሪና በክህደት የተሞላ ጉዞ በዝርዝር እናያለን። አብራችን ቆዩ። ታሪካችን የሚጀምረው በአሜሪካን አገር ውስጥ ትልቅ የተራራ በመውጣት ላይ ያሉ ቤኪ፣ ባለቤቷ ዳንና የቅርብ ጓደኛዋ ሃንተርን እያሳየን ነው። ሶስቱም በከፍተኛ ደስታ ትልቁ ገደል ላይ እየወጡ ይገኛሉ። ሃንተር ደፋርና ጠንካራ ሴት ስትሆን ጓደኛዋ ቤኪ ግን ያን ያህል አቅም የሌላት ልበ ድንጉጥ ፈሪ ናት። በዚህ መሃል ሁለቱ ፍቅረኛሞች በጋለ ስሜት እየተሳሳሙ ያለ ጓደኛቸው ሃንተር በቅናት ሁለቱም ከሚሰሩት ስራ ስታቋርጣቸው እንመለከታለን። እየተዝናኑ መንገዳቸውን ቀጥለው ድንገት አንድ ወፍ ከድንጋይ ውስጥ ወጥታ ስትበር ዳን ደንግጦ እጁን ይለቅና በገመዱ ብቻ ይንጠለጠላል። በዚህ ሰዓት ሁሉም ፍርሃት ውስጥ ገብተው ሃንተር ልታድነው እየመጣች እያለ የተንጠለጠለበት ገመድ ከድንጋዩ ተላቆ ሃንተር ሳትደርስበት ቤኪ አይኗ እያየ ባሏ ከትልቁ ገደል ላይ ተፈጥፍጦ ይሞታል። ከአንድ ዓመት በኋላ ቤኪ አሁንም ከሀዘን አልወጣችም። ህይወቷ ቆመዋል። ራሷን በመጠጥና በሌሎች ነገሮች መደበቅ የዘወትር ልማዷ ከሆነ ሰነባብተዋል። ስለ አንድ ልጁ ከማንም በላይ የሚጨነቀው አባቷ ጄምስ ልጁን ለመርዳት በማሰብ አሁን ካለችበት ሁኔታ በመውጣት ህይወቷን መቀጠል እንዳለባት ሲነግራት፣ እሷ ግን ባለቤቴን አጥቻለሁ፣ አንተ ስለኔ ምንም የምታውቀው ነገር የለም በማለት ትመልስለታለች። አባቷም ቀጥሎ እስቲ አንዴ ቆም ብለሽ አስቢ፣ እሱ ባንቺ ቦታ ቢሆን ለአንድ ዓመት ያክል በመጠጥና በሐዘን ህይወቱን የሚያበላሽ ይመስልሻል ብሎ ሲጠይቃት፣ ቤኪ ግን በንግግሩ ይበልጥ ተበሳጭታ ትታው ትሄዳለች። ቤቷ ደርሳ በሐዘን ብዛት ራሷን ልታጠፋ ስትል ጓደኛዋ ሃንተር ደውላ ከሄደችበት ሀገር ነገ እንደምትመለስና ቤቷ እንደምትመጣ ትነግራታለች። በንጋታው ሃንተር ከነበረችበት አገር መልስ ቤኪ ጋር ትሄዳለች። ሃንተር አሁን ላይ ጠንካራና ዝነኛ የዩቲዩብ ቭሎገር ሆናለች። ጓደኛዋ ቤኪ ያለችበትን ክፉ ሁኔታ በማየት ከዚህ ጭንቀት ለማውጣት አንድ ሐሳብ ታቀርባለች። በስልኳ ቪዲዮና ፎቶ ያሳየቻት በበረሃ ውስጥ የሚገኝና 600 ሜትር ከፍታ ላይ ያለው የቢ67 ቴሌቪዥን ማማ አለ። እሱም በመውጣት ጭንቀቷ እንድትረሳና ሐዘኑን እንዲወጣላት የዳን አመድ ከላይ ሆነው እንዲበትኑት ትነግራታለች። ቤኪ ግን ባለፈው ከደረሰባት ሐዘንና ፍራቻ ገና ስላላገገመች ሁለተኛ ከፍታ ላይ እንደማትወጣ እያለቀሰች ትነግራታለች። ሃንተርም የቤኪ ሁኔታ በማየት ሐሳቡን እርግፍ አርጋ ትተዋለች። ያን ዕለት በሰላም ተኝቶ ቤኪ ከእንቅልፏ ስትነሳ ጥሩ ስሜት ላይ ስለነበረች ትላንት ሃንተር ስላቀረበችላት ሐሳብ በደንብ በማሰብ መጨረሻ ላይ በባሏ ሞት ሐዘን ውስጥ ለዘላለም እንደማትኖር ተረታ ፍርሃቷን ለማሸነፍ ሃንተር ጋር በመሄድ በሐሳቡ እንደተስማማች ትገልጽላታለች። በዚህ ውሳኔዋ ሃንተር የቤኪን ያክል በመደሰት ወደ ቦታው ጉዟቸውን ይጀምራሉ። ከብዙ የጉዞ ሰዓታት በኋላ አየሩ እየጨለመ ሲመጣ አቅራቢያቸው በነበረ አንድ ሆቴል አልጋ ይዘው ይተኛሉ። ለንጋታው ጠዋት ምሽታቸውን ካሳለፉበት ሆቴል በመውጣት ወደ ከፍታ ቦታው ጉዞ እየጀመሩ እያለ ሃንተርም ለዩቲዩብ ተከታዮቿ ቭሎግ ቪዲዮ መቅረጽ ትጀምራለች። ወደ ቦታው ሲጓዙ ማማው ከሩቅ ሲታይ ግዙፍ መርፌ ይመስላል። አካባቢው በሙሉ ዳንጀር የሚሉ የማስጠንቀቂያ ምልክቶች ቢኖሩበትም እነሱ ግን ምንም ግድ ሳይሰጣቸው መንገዳቸውን በመቀጠል ወደ አሮጌውና ዝገት ወደ በላው ማማ እግር ድረስ ይደርሳሉ። ይህ ታወር በአሜሪካ ትልቅ የሚባል ታወር ሲሆን ርዝመቱም 600 ሜትር ያክል ነው። ከታች ሆነ ስታየው በጣም ከመርዘሙ የተነሳ የከፍታው መጨረሻ እንኳን ማየት አትችልም። ሃንተር በሁኔታው ተደስታ ቭሎጓን መቅረጽ ስትቀጥል፣ ቤኪ ግን ይህን አይታ ጥልቅ ፍራቻና ድንጋጤ ውስጥ በመግባት እየተንቀጠቀጠች ይህን የእብድ ሐሳብ ይቅርብን ትላታለች። ሃንተር ግን እዚህ ድረስ ደርሶ መመለስ እንደሌለባቸው ተናግራ በማደፋፈር ሃንተር ከፊት ቤኪ ከኋላ ሆነው ከፍታው ላይ መውጣት ይጀምራሉ። እዚህ ጋር በደንብ ብታስተውሉ እያንዳንዱ እርምጃዎቻቸውና እንቅስቃሴዎቻቸው የራሱ ድምጽ አለው። መሰላሉ ሲንቀጠቀጥ፣ ሚስማሮቹ ሲላቀቁ፣ ብረቱ በዝገት አርጅቶ ሲቆራረስ እናያለን። ይህ ትልቅ አደጋ ከፊታቸው እንዳለ ፍንጭ ነበር፣ እነሱ ባያስተውሉትም።
ሃንተር በጣም ደፋር ከመሆኗ የተነሳ በአንድ እጇ ተንጠልጥላ ፎቶ እየተነሳች በደንብ እየተዝናናች ነው። ጓደኛዋ ቤኪ ግን በከፍታው ምክንያት ጥልቅ ፍራቻ ውስጥ ገብታለች። ማማው 2 ክፍሎች አሉት። ዋናው ክፍል 550 ሜትር ሲሆን ቀሪው 50 ሜትር ግን በጣም ጠባብና ቀጭን መሳል ያለው ከቅዱም የበለጠ በጣም አደገኛ ቦታ ነው። በመጨረሻም የመጀመሪያውን ክፍል ጨርሰው ወደ ታች ሲመለከቱ ቦታው በጣም ነፋሻማ ሲሆን ወደ መሬት ሲያዩ በጣም ረጅምና አስፈሪ የሆነ ይመጣል። ሃንተር ግን በዚህ ብቻ እንዲያበቁ ስላልፈለገች ቀጣዩንም ክፍል መውጣት ጀምራለች። ቤኪ እዚህ ከደረሱ እንደሚበቃቸው ብትነግራትም እንደ እንስር በመብረር ታድናት መስል አይዞሽ ደርሰሻል አትፍሪ እያለች በማበረታታት ከስንት ድካም በኋላ አብረው የማማው ጫፍ ላይ ይደርሳሉ። በስኬታቸው ተደስተው ከላይ ሆነው መሬትን ሲያዩ ሰማይን የሚያዩ ያክል በጣም ረጅም ነው። ነፋሻነቱንም በይበልጥ እየጨመረ ሄደዋል። ከዛም አብረው ለማስታወሻነት የሚሆን ፎቶ ተነስተው ለዩቲዩብ የሚሆን ቪዲዮ በድሮን ካሜራ በመታገዝ ጭራሽ ማማው ላይ ተንጠልጥለው ተቀርጸው ስቀው ተዝናንተው በህይወት የተለያቸውን የዳን አመድ ይበትናሉ። ለደቂቃዎችም እንኳን ቢሆን ቤኪ ሰላሟን ታገኛለች። ያሰቡትን ነገር ሁሉ ስላሳኩ አሁን ወደ ታች የሚወርድበት ሰዓት ነው። ቤኪ ቀድማ መውረድ ስትጀምር የአሮጌ መሳልል ክብደቷን መሸከም አቅቶት መገንጠል ይጀምራል። በድንገት መሰላሉ ሙሉ በሙሉ ተፈታቶ ወደ ታች ይወድቃል። በዚህ ሰዓት ሃንተር በፍጥነት ብረቱን በመያዝ ቤኪ በገመድ ታንጠለጥላታለች። በኋላም ያላትን አቅም በመጠቀምና በከፍተኛ ትግል ወደ ላይ ትጎትታታለች። ቤኪ ከሞት በመዳኗ አብረው እየተደሰቱ ያለ ወደ ታች ሲመለከቱ መሰላሉ የለም። ስለዚህ ምንም መውረድ የሚችሉበት መንገድ የለም። በመጨረሻ ሁለቱ ጓደኛማቾች በ600 ሜትር ከፍታ ላይ ሬዲዮም ሆነ ስልክ በማይሰራበት ቦታ ተቀርቅረው ቦርሳቸውን ደግሞ ዝቅ ብሎ የሚገኝ የሳተላይት ዲሽ ላይ ተንጠልጥሎ ድብን ባለ በረሃ ውስጥ ብቻቸውን ይቀራሉ። ቤኪ ማሰብ አልቻለችም። በጥልቅ ፍራቻ ውስጥ ገብታ ስትረበሽ ሃንተር እንድትረጋጋና የሆነ መፍትሄ እንደማያወጡ ታሳውቃታለች። ከዛም የመጀመሪያ ሙከራቸው ለሃንተር ሶሻል ሚዲያ ተከታዮቿ እዚህ ቦታ ላይ ችግር አጋጥሞናል ድረሱልን የሚል ጽሑፍ በመጻፍ ኔትወርክ አግኝተው ፖስት እንዲሆን ምንም ያክል በገመድ አስረው ወደ ታች ዝቅ በማድረግም ቢሞክሩት ያሉበት ቦታ በጣም ከፍታ ላይ በመሆኑ ኔትወርክ ማግኘት አልቻሉም። ቀጥለው ስልኩ ኔትወርክ እንዲያገኝ ወደ መሬት መድረስ እንዳለበት አስበው ስልኩን ጫማቸው ውስጥ በማስገባት ወደ ታች ይወረውሩታል። ነገር ግን ጫማው መሬት ሲደርስ ስልኩ ይሰበራል፣ መልእክቱም አይላክም። ቆይተውም አንድ መብራት የሚያወጣ ተተኳሽና አጉይ መነጽር ባይኖኩላር ያገኛሉ። ያንን ባይኖኩላር በመጠቀምም እታች አንድ ስልክ የሚያወራ ሰው እንዳለ ያያሉ። ሰውየው እንዲሰማቸው ምንም ያክል ቢጮሁ በመሃላቸው ባለው ረጅም ርቀትና ሰውየው ስልክ እያወራ ስለነበር ሊሰማቸው አልቻለም። ከዛም ቤኪ ጫማዎቿን እየወረወረች ሰውየው እንዲሰማቸው ለማድረግ ስትሞክር ሰውየው የጫማውን ድምጽ ሰምቶ ይመለሳል። ብዙም ሳይቆይ ግን ተራ ነገር ነው ብሎ በማሰብ ጫማውን ጥሎት ይሄዳል። ፀሐይ ጠልቃ በቦታው ጨለማ ሲነግስ በድጋሚ በርቀት ሰዎችን ያያሉ። በአሁኑ መብራት የሚያወጣውን ተተኳሽ በመተኮስ እና መብራታቸውን በማብራት ያሉበትን ቦታ ለመጠቆም ይሞክራሉ። ሰዎቹም ቤኪ እና ሃንተር ያሉበትን ከፍታ አይተው ወደ እነሱ መቅረብ ይጀምራሉ። በዚህ ሰዓት ሃንተርና ቤኪ ከዚህ ችግር መውጣታችን ነው ብለው ተስፋ አድርገው ያለ እነዛ ሰዎች የሃንተርን መኪና ሰርቀው ምንም እርዳታ ሳይጠሩላቸው በሚገርም ጭካኔ ከአካባቢው ይጠፋሉ። በዚህ ሁኔታም ሃንተርና ቤኪ ተስፋ የመቁረጥ ስሜት እየተሰማቸው ይመጣል። በዚህ ብርድና ንፋስ ንስሮች ሊበሏቸው ከላያቸው ያንዣበቡ እንዳሉ እንመለከታለን። በመሃል ቤኪ በሃንተር እግር ላይ ታቱ ታያለች። ቆይታ ስታስታውስ ያታቱ የባሏ የዳን የይለፍ ቃል መሆኑን ትረዳለች። ስለ ሁኔታው ሃንተርን ስትጠይቃት ሃንተርን በእንባ እየታጠበች ከገዛ ጓደኛዋ ባልዳን ጋር ለ4 ወራት ያህል በድብቅ ፍቅር እንደነበራቸው ለቤኪ ትናዘዛለች። ቤኪ በገዛ የልብ ጓደኛዋና እንደዛ በምትወደው ለ1 ዓመት ያክል በሐዘን ለተሰቃየችለት ባሏ ይህን ክህደት ስለደረሰባት ብታዝንም ነገር ግን አሁን ያለችበት ሁኔታ ከዚህ በላይ አሳሳቢ ስለሆነ ለቆጣ ጊዜ የላትም። በማግስቱ ሃንተር ዝቅ ብሎ ከሚገኝ የሳተላይት ዲሽ ላይ የተንጠለጠለውን ቦርሳ ለማምጣት በገመድ ተንጠልጥላ ወደ ታች ትወርዳለች። ምንም ያክል ቢያስቸግርም ቦርሳው ላይ ትደርሳለች። ቀጥላ በጣም አደገኛ ትግል አድርጋ ቦርሳውን ይዛ ትመለሳለች። ነገር ግን ስትመለስ እጇና እግሯ ክፉኛ ቆስለዋል።
ከዛም ከቦርሳው የሚበረውን የካሜራ ድሮን በመጠቀም በአቅራቢያቸው ካለው ባለፈው እነሱ ያረፉበት ሆቴል እርዳታ ለመጠየቅ ድሮንን እያበረሩት እያለ መጀመሪያ ላይ ጥሩ ሄዶ ከስንት ጉዞ በኋላ አላማቸው ሊሳካ ሲል በአንድ እያለፈ በነበረ መኪና ይገጫል። ሹፌሩ ምን እንደተፈጠረ ለማየት ከጋቢናው ወጥቶ ሲመለከት ምንም ግድ ሳይሰጠው ተመልሶ ወደ መኪና በመግባት ከቦታው ይሄዳል። ቤኪም ይህን አይታ ክፉኛ ልቧን ትሰበራለች። ንስሮቹ እላያቸው ላይ ያንጃበቡ እንዲበሏቸው መሞታቸውን እየተጠባበቁ ይገኛሉ። አሁን ነው ፊልሙን የሚቀየረው ትዕይንት የሚመጣው። ቤኪ ከሀንተር ጋር ስታወራ ትቆይና ድንገት ጫማዋን ስትመለከት የሀንተር እግር ላይ ጫማ እንደሌለ ታያለች። ያኔ ነው እውነቱን የምትረዳው። ቅድም ሀንተር ቦርሳውን ለማምጣት ስትወርድ ወደ ላይ ሳትወጣ ቀርታ ወድቃ ሞታለች። ቤኪ ከሷ ጋር ያለች መስሏት ያወራችው በሙሉ ጭንቅላቷ የፈጠረውን ቅዠት እንደነበር ትረዳለች። ስለዚህም ቦርሳውን ብቻዋን ነበር ያመጣችው፣ የካሜራ ድሮኑንም ብቻዋን ነበር ያበረረችው የነበረው። ሀንተር ከጎኗ እንዳለች ይሰማት የነበረው አእምሯ የፈጠረው ቅዠት ብቻ እንደነበር ትረዳለች። ከዚህ በኋላ ቤኪ በጥልቅ ሐዘን ውስጥ ሆና በማያቋርጠው ኃያል ንፋስ አንድ ተጨማሪ ሌሊት ታሳልፋለች። አሁን ላይ ቤኪ ሰውነቷ በጣም ተዳክመዋል። ነገር ግን አንድ ንስር ሞታለች ብሎ በማሰብ እሷ ወዳለችበት ጠጋ በማለት ሊበላት ሲመጣ አንገቱን ይዛ ንስሩን አንቃ ትገድለዋለች። ለመኖር ባላት ጽኑ ፍላጎትም ተጠቅማ የንስሩን ስጋ ትበላለች። ከዚህ በኋላ ምግብ መብላቷ ኃይል ሰጥቷት ገመድ ላይ ተንጠልጥላ አስቸጋሪና አደገኛ ቢሆንም የሀንተር አስክሬን ወዳለበት የሳተላይት ዲሽ ትደርሳለች። እያዘነችም እንኳን ቢሆን የመጨረሻ አማራጯን ትጠቀማለች። ለአባቷ መልእክት በመጻፍ ስልኳ በሀንተር አስክሬን ውስጥ በጥንቃቄ ታስገባዋለች። ለምን? አስክሬኑ ወደ መሬት ሲወድቅ ስልኩ እንዳይሰበር እንደ መከላከያ ስለሚያገለግል ነው። አስክሬኑን ተወረውረዋለች። መልእክቱም ለአባቷ ይደርሳል። በመጨረሻም ሄሊኮፕተር መጥቶ ቤኪን ከዛ አስቸጋሪ ቦታ ያወጣታል። ሀንተር መስዋዕት ብትሆንም ቤኪ ባላት ጥንካሬ ከዛ ቦታ በህይወት ወጥታ ከአባቷ ጋር ተገናኝታ ለሰራችው ስህተት ይቅር እንዲላት ጠይቃው እየተቃቀፉ ያየን ፊልሙ ያልቃል። እንግዲህ ፌል ይህን ይመስላል። ፊልሙ የሚያስተምረን ነገር ቢኖር በፈተና ወቅት የሰው ልጅ አእምሮ ምን ያህል ጠንካራ ሊሆን እንደሚችል ነው። እናንተስ እንደ ቤኪ አይነት ጥንካሬ ይኖራችሁ ነበር ይሆን? ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ አቤላ ሪካብ ነው። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆይልኝ።